ውሃን ከምንጩ ነገሩን ከስሩ እንደሚሉት አበው እኛም እንዳሸን ውሸት በሚፈበረክባት ቆርጦ ቀጥል በበዛባት ዓለም ፍርደገምድል እንዳልሆን ብለን ነገሩን ከማራገብ ማርገብ መርጠን ለእናንተ ለውድ ቤተሰቦቻችን የግራ ቀኙን እውነት አጥነን ሚዛናዊ ህሊናችን የመዘነውን ሐቅ ነጭ ነጩ ልንነግራችሁ ወደድን። እናንተም ውድ ቤተሰቦቻችን የህሊናችሁን ፍርድ አስቀምጡበት። በዘጠናዎቹ መገባደጃ አንድ ለናቱ በነበረው በኢትዮጵያን ቴሌቪዥን የተሰጠው ውድድር ላይ ገና ለጥበብ በጓጓ እድሜዋ ነበር ስክሪን ላይ ስታንጎራጉር ወደ ሰፊው የጥበብ አፍቃሪ ቀልብ ውስጥ ጎራ ያለችው ተወዳጇ ድምፃዊ ዳግማዊት ፀሐዬ። ከብዙዎች ለአንዱ ተመረጠችና በድምጿ የተማረከው ትንታግ ወጣት ተዋናይ ቀልቡንም ልቡንም አሸፍታ በልቧ ውስጥ ምርኮ አድርገው ብዙ ዘመናትን በፍቅር ኑረው ለወግ ማዕረግ ደርሰው ያብራክ ክፋያቸውን ከተወዳጁ ተዋናይ ሳምሶን ታደሰ ቤቢ ጋር እኩል ሳሙ። በኢትዮጵያን አይድል በምሽት ክለብ ቤቶች የጎለበተው ስሯ ወርቅ በሆነ አልበም ለአድማጮቿና ለአድናቂዎቿ በቃች። ጉድና ጅራት ወደ ኋላ ነውና ፍቅርም ስንጥቅም ስንጥር ማያጣውምና አይለያችሁ ተብለው በአባቶች ተባርኮት የተሞሸሩት ጥንዶች ፍቅራቸው በጽኑ ታመመና ለማህበራዊ ሚዲያ ገበያው አለ። ልብ አድርጉ፣ እንደኛ ሀገር ያሳሰብ አድማሳችን ባልሰፋበት ነገሮችን ከስሜት በላይ ከፍ አድርገን በማናይበት ሁናቴ ለጆሮ ጠንቅ ለልብ አደጋ የሆኑ ጉዳዮችን ማራገብ የለመደብን እነዚህ ዝነኞች ዳር ቀዳዳ ሰፍቶ ደግሞ ባሏሉበት ማብካት ያልተናገሩትን እንደ ገደል ማሚቶ ማስተጋባት ደግሞ የየቀን እኩይ ተግባራችን ነው። ይሁንና ከባለቤቷ ጋር ይፋዊ ቅራኔ ከገቡ በኋላ ጉዳዩ ከሚዲያ ጆሮ ተነጥቆ ለሽማግሌዎች ቢሰጥም ጦር ከፈተው ወሬ ፈተው ይብሳልና ነገሮች ከይቅርታ በላይ ሆነው ሁለቱም ጎራ ለይተው ያብራኮቻቸው ልጆች በተናጠል ሊያሳድጉ ተገደናል የሚል ውሳኔ ላይ ሲደርሱ አድናቂዎች ይህን መራራ ሐዘን ሰምተው ልባቸው ተነክቷል። ከፍቿ ማግስት አንድም ለደህንነቷ ስጋት አንድም ለአድናቂዎቿ ጆሮ ላለመሰወር በሚመስል ማህበራዊ ገጿ ላይ አንድ ዱብዳ ነገር አጋራች። አዲስ ነገር የማይነጥፍበት ወሬ አድሪው የኢትዮጵያ ሕዝብ እንደቱን የሚያቃጥለውን ኑሮውን ረስቶ አጀንዳ አድርጎ አሰነበተ። ነገሩ እንዲህ ነው። በሰይፉ ሾው ተወዳጇ ባለቤቷ ቀርቦ እንደተለያዩ ካበሰረን ማግስት እሷም አንድ ዱብዳ ነገር ለሚዲያ አጋራች። እንደ ማንኛውም አድናቂሽ እየደወለ ሰላም ይለኛል። በጎ ነገር መስሎኝ መለስኩኝ። በኋላ ነገሩ አዝማሚያው አላምር ሲለኝ ብሎክ አደረኩት። ይባስ ብሎ ትዳርና ልጅ እንዳለው ሳቅ በሁኔታዎች ተበሳጭቼ ብሎክ አደረኩት። በድጋሜ በተለያዩ አካውንቶች ይጽፍልኛል፣ ብሎክ አደርገዋለሁ። እንደማላገኘው በግንኙነታችን ተስፋ ሲቆርጥ አግትሻለሁ እያለ ያስፈራራኛል። ይህን ጉዳይ የኢትዮጵያ ሕዝብ እንዲያውቅልኝ ይፈልጋለሁ ብላ ነበር ለሰፊው የኢትዮጵያ ሕዝብ ያጋራችው። እኛም ቀጣዩን አጋሽ ነው ከተባለው ሰውዬ እውነቱን ሰምተን ከህሊናው የሚወጣውን እውነት ወደ እናንተ እናደርሳለን። ሊገለኝ እየዛተ መግቢያና መውጫ ያሳጣኝ አፈቅርሻለሁ እያለ ከትዳሩ በላይ የሚያስቸግረኝ አድናን ሱልጣን ነው። ዓለምም ፀሐይም ችግሬን ይወቅልኝ ብላ በማህበራዊ ሚዲያ ትኩስ አጀንዳ ሆና የሰነበተችው የኢትዮጵያን አይደል ፈርጧ ድምፃዊት ዳግማዊት ፀሐዬ ዛተብኝ ያለችው ግለሰብ ለዘፋክት ኒውስ የዜና ወኪሎቻችን ጋር ቀጥታ የስልክ ልውውጥ አድርጓል። ትሰሙታላችሁ። አብራችሁን ሁኑ። እንግዲህ በተለያየ ጊዜ በማህበራዊ ሚዲያ እየዛተብኝ ነው ብለሽ ነበር። እስኪ ያለው ነገር ምን ይመስላል? ሰውየው ከዚህ በፊት ተደጋጋሚ ይጽፍ የነበረ ሰው ስለነበረ ፋይናሊ አልሳካ ሲለው እኔም ማግኘት ሳይችል ሲቀር ፋይናሊ አወጣው ማለት ነው ውስጡ የነበረውን ነገር። አርብ ምሽት ያንን ዛቻ ማለት ሲጀምር እኔም ወዲያው ሳያጠፋው ስክሪንሻት አድርጌ ምክንያቱም ወደ ህግ አካላት እስከምሄድ የሚፈጠርብኝን አላውቅም። ኦልሬዲ አድራሻሽን በትኛለሁ ብሎኛል። የሆነ ጽሁፍ ስክሪንሻት ቴክስት ተልኮልኛል እና ራሴን መጠበቅ ስለነበረብኝ ያንን ይፋ አደረኩ። አብዛኛው ሰው ቀልድ ቧልት ነው የመሰለው። ላይ ለቀልድ ያለሽን ነገር አካበድሽ ምናምን አይነት ነገሮች አይቻለሁኝ። ለእኔ ቀልድ አይደለም። ከዚህ በፊት የፍቅር ሪሌሽን ነበራችሁ? ይሄን እስኪ አብራርተሽ ንገሪን። ማንም ሰውም ደግሞ እንደዛ ብሎኝ አያውቅም። ቀልድ ደግሞ ቀልድ ሲሆን ቀልድ ነው፣ ያስታውቃል። ማንም ሰው በውስጥ መስመር ሀሳቡን ሊገልጽ ይችላል፣ ኮሜንት ሊያደርግ ይችላል፣ ሊሳደብ። ነገር ግን እንደዚህ አድራሻ የተበትኖ በራሴ ሰዎች አታግትሻለሁ እስከ ማለት የተደረሰ ነገር ህግ አካል ጋር እስከሚቀርብ ይሄ ሰው እኔ ላይ አንድ ነገር ቢደርስ ተጠያቂ ነው ስለተዛተብኝ። ስለዚህ ያንን ያደረኩትም ከዛም አላቆመም። ከዛም ባሻገር ፖስት ካደረኩ በኋላ ደግሞ በማግስቱ ቅዳሜ ማለት ነው
ይሄንን ፖስት ካላጠፋሽ በሚል ደግሞ ሌላ ዛቻ ህይወቴን ሁሉ ሊያጠፋ እንደሚችል ቀጠለ። አንዱን አካውንት ብሎክ ስታደርጊ በሌላ አካውንት ይመጣል ልጁ። በጣም ብዙ አካውንት ነው ያለው በራሱ ስም ማለት ነው። እንግዲህ አፍቃሪዋ ያለውን ምላሽ እንስማና እንመለሳለን ደግሞ ወደሷ። ጤና ይስጥልን አድናን፣ እንደምን አለህ? እንግዲህ ሰሞኑን በማህበራዊ ሚዲያ እንደዛትክባት እየተሰማ ነው። እስኪ ያለው ዝርዝር ነገር ምን ይመስላል? እስኪ ሰው በጣም ሴንሲቲቭ ነው። ስፔሻሊ ሴቶች እንደ ወንድ አይደሉም። በጣም ድንጉጥ ናቸው። በጣም ብዙ ሴቶች አዝነዋል። በጣም ብዙ ሴቶች በጣም ብዙ የሚወዱኝና የሚያከብሩኝ እህቶች አሉኝ። እነሱም እኔ ጋር በመደወል በጣም ብዙ ነገር ጠይቀውኝ ለእነሱም ማስረጃ ልኬላቸው ነገሮችን አንደርስታንድ አድርገውኛል። ነገር ግን ምንድን ነው ይሄ የእናንተም ሚዲያ ሆነ የማንም ሚዲያ በቃ በአጠቃላይ እኔ ምን ፈልጋለሁ እውነት መሆኑን አንድ ሰው ክስ ወደ እናንተ ሲያመጣ እንደዚህ ልሆን ነው ሲባል በዛ በኩል ያለውንም ነገር አጣርታችሁ ብትወስዱ ጥሩ ነው እላለሁ። ስለዚህ አሁን ምንድነው ልነግርሽ የምፈልገው አንተዋወቅም ላለችው እኔና እሷ በደንብ የምናወራ ሰዎች ነን። በሌላ መንገድ አይደለም። አሁንም ቢሆን በሌላ ነገር አይደለም። እሷ እንደምታወራው ላግኝሽ ብሎኝ አፍቅሮኝ ምን ብሎ እንደምትለው አይደለም። እውነት የፈጣሪ ነው። ባይዘዌ እውነት የፈጣሪ ነው። እኔ አንድም ቀን አንቺን አፈቅርሻለሁ ወይ ወድሻለሁ ሚል ቴክስት ካላት ወይ ማስረጃ ካላት እኔ ለማንም ሰው እንድታቀርብ ፈቃደኛ ነኝ። የፈለገችውን ነገር እንድታረግ ምንም አይነት ግንኙነት እንደሌለ። ነገር ግን በዛን ወቅት የዛሬ 6 ዓመት ገደማ ከባሏ ጋር በፍርድ ቤት እንደተለያየች እና በጣም ብዙ የሚያሳዝኑና የሚከብዱ ነገሮችን ስትነግረኝ ስለነበረ ያኔ በደንብ ትሪት ያደረኩ እንደ እህት አወራት ነበረ። ከዛ በኋላ ግን ከመጣው በኋላ ምክንያቱም በማላውቀው መንገድ አታወራኝም፣ ቴክስትም አትመልስም ነበር ቢኮዝ እኔ ለተወሰነ ጊዜ ከዛ በቀደም ቴክስት ሳረግላት የጻፍኩላት ቴክስቶች ነገሩ የምር እንዳልሆነ ስለሚያስረዱ አገተሻለ እንዳላገተሽ የምትለዋም ቃል የቀልድ እንደሆነች ኢሞጂ ስላላት ሰው ሁሉ አንቺ ቀልድ አታውቂም እንደሚል በቃ የሚያስጠላ ኮመንት እያደረገባት ስለነበረ ከዛ በኋላ ያው ሙሉውን ከፖስተች ህዝቡ ስለሚያቀልድ እንደሆነ ያቺን ብቻ ቆርጣ ፖስተች። ስትፖስት በጣም ብዙ ወዳጆቼ፣ ቤተሰብ፣ እናት አባቴ ፌስቡክ የሚጠቀሙ እናት አባት ነው ያለው ደውለው በጣም አቢዩስ ሲያደርጉኝ፣ ሚስቴ ስትደውል በጣም አቢዩስ ሲያደርጉኝ ደውዬላት በጣም ረጅም አውርተን ብዙ ነገር አውርተን እንዴት እንደዚህ ታደርገኛለሽ? እኔ ጠላትሽ አይደለሁም። በምንም ተገናኝተን አናውቅም። ቀልድ ነው የቀለድኩት። ቀልድ መሆኑን ህሊናሽ ያውቃል። አንቺ እንዴት እንደዚህ ታደርጊኛለሽ? እኔ እኮ ቤተሰብ ያለኝ፣ ሚስት ያለኝ፣ ልጆች ያሉኝ፣ የደረሰ ትልቅ ልጅ ያለኝ፣ ትምህርት ቤት ነገ መጠቋቋሚያ የሚሆን ልጅ ያለኝ ልጅ ሰው ነኝ። ስልክ የሚጠቀም ልጅ ያለኝ ሰው ነኝ። ትልቅ ልጅ 15 ዓመት ልጅ። ስለዚህ እንዴት እንደዚህ ታደርጊኛለሽ? ህዝቡንስ ሴቶቹንስ እንዴት እንደዚህ ታስደነግጫለሽ? መጨረሻ ላይ ይሄን ፖስት ካላጠፋሽ አጠፋሻለሁ ብዬ ዝቼባታለሁ። እኔ ውሸት አላውቅም፣ አልዋሽም፣ ዋሽቼ አላውቅም፣ ፈርቼ አላውቅም። በህይወቴ ዝቼባታለሁ። ግን ይዛትኩባት አሁንም ያወራነውን ነገር ሙሉን ከፖስተች አሁንም ሰው እሷን ጥፋተኛ ስለሚያደርግ ስለዚህ ማድረግ ያለባት መጨረሻ ላይ የዛትኩባትን ብቻ ቆርጣ መፖሰት ነው። ያቺን ፖስታ በጣም ብዙ ሰዎችን መጀመሪያ ውሸትሽን ነው ቀልድ ነው ያሉ ሰዎችን በድጋሚ ያስቆጥታለች። እኔ አሁንም በጓደኞቿ በኩል ይቅርታ ይጠይቀኝ እንትኖቹን አጠፋለሁ ምናምን የሚል መልዕክት ልካልኛለች። እኔ ለእሷም ነግሬያታለሁ፣ ለጓደኞቿም ነግሬያለሁ። እኔ ያጠፋሁት ነገር የለም። አንቺንም ይቅርታ አልጠይቅም። ፖስቱንም ምኑንም አታጥፊ፣ ክሱንም አታንሺ፣ የፈለግሽውን ነገር አድርጊ። ነገር ግን እኔ ሴት እህቶቼ በውሸት ነገር ስለተደናገጡ እነሱን ይቅርታ ጠይቃለሁ ብዬ በራሴ ፌስቡክ ቪዲዮ ላይቭ ገብቼ ተናግሬ ነበር። የሚያውቁኝ ሰዎች ብቻ ስለሆኑ ፌስቡክ ጓደኞቼ ያለውን ነገር አሳውቄ ነበር። እኔ አግትሻለሁ አንቺን እና እንዳላግትሽ ለልጆቹ ብዬ ነው ተብሎ ኢሞጂ ተደርጎ የሚላክ ቴክስት ቀልድ እንደሆነ ልቦናዋ 100% ያውቀዋል። በቃ ቢኮዝ እኔና እሷን ለማገትና ለማሳገት የሚያደርስ ምንም አይነት ነገር መሀላችን የለም። እኔ አንድ ቀን ላግኝሽ ብዬ ወይ እንገናኝ ወይ ሻይ ቡና እንበል ብያት ከሆነ ኤቪደንስ ማቅረብ ነው፣ ችግር የለውም። ወይ ደግሞ ካላገኘሽኝ ብዬ
አስጨንቂያት ከሆነ ካላገኘሽኝ ያልኩበትን ኤቪደንስ ለህዝብ ማቅረብ ነው። ይቅርታ መጠየቅ ትፈልጋለህ አድናን? በደንብ ነው። እኔ ሴት እህቶቼን እሷን አይደለም በውሸት ነገር የተደናገጡ ሴት እህቶቼን ይቅርታ ጠይቃለሁ። እሷን ግን እሷ ናት የበደለችኝ እንጂ እሷ ናት ስሜን ያጠፋችው፣ እሷ ናት ከቤተሰብ ያጣላችኝ፣ እሷ ናት ከሚስቴ ያጣላችኝ እንጂ እኔ ምንም ያጠፋሁት ነገር የለም። ሺኖስ ቀልድ እንደሆነ በደንብ። ስለዚህ እኔ አሁን ለህዝቡ መናገር የምፈልገው ነገር ቢኖር አንደኛ አርቲስት ለሚባል ታዋቂ ለሚባል ሰው ያለንን እይታ ማስተካከል ግዴታ ነው። ቢኮዝ ሰዎች ናቸው፣ በቃ ሰው ናቸው። ስለዚህ እነሱ ያሉት ነገር ድንበር አልፎ የሚራገብ ከሆነ በጣም ብዙ ከነሱ በላይ ተበድለው የሚኖሩ ሰዎች አሉ። ለእነሱ ማን ነው ድምጽ የሚሆነው? ስለዚህ አሁን እኔ ሴት እህቶቼ ያለ አግባብ በውሸት ነገር ተደናግጠው በጣም ብዙ አቢዩዝ የሆኑ ሰዎች ሴቶች ስላሉ እነሱን ከልብ የእውነት እኔ ይቅርታ ጠይቃለሁ። ቢኮዝ እኔ በዘመኔ ሴት ልጅ ላይ እጄን አንስቼ ማቅ፣ ሴት ልጅ ጎድቼ ማቅ ሰው አይደለሁም። ስሜታዊ ሆኜ እንዴት እንደዚህ ታደርገኛለሽ ብዬ ዝቼባታለሁ። ይሄን አልክድም። ዛቻው ግን እኔ እሷን ምጎዳ ሰው ሆኜ ይሄን ያክል ክፉ ሰው ሆኜ ሳይሆን በወቅቱ ጉዳዩ የማንንም ሰው ሴንሲቲቭ ፓርቱ ቤተሰቡን፣ እናት አባቱ፣ ሚስቱ፣ ልጆቹ ናቸው። ስለዚህ እኔ በሚስቴ በቤተሰቤ ስለመጣችብኝ ዝቼባታለሁ። ያወራችው ነገር ሁሉ ከእውነት የራቀና ይሄ የማይረባ ሰዎችን የሚያደናግጥ ውሸት 100% ውሸት። ወላሂ ላዚም እኔ ሙስሊም ነኝ። ምንም ዋሽበት ምክንያትም የለኝም። ማንንም ሰው አልፈራም። ማንንም በህይወቴ ፈርቼ አላውቅም። ምንም የሚመጣብኝ ነገርም የለም። ስለዚህ እኔ በህይወቴ ሴት ልጅ ጎድቼ ማክሰው አይደለሁም። በጣም ቤተሰቤን የማከብር፣ በጣም ሚስቴን የማከብር፣ በጣም ልጆቼን የምወድ፣ በጣም ብዙ ሰው ያቀኛል ምን አይነት ሰው እንደሆንኩኝ። እሷ የምትሰማቸው ኔጌቲቭ ፓርቶች እንትና እንደዚህ ጽፎልኝ፣ እንትና እንደዚህ አድርጎልኝ፣ እሱ ከኔ ህይወት ጋር የሚገናኝ አይደለም። ቢኮዝ አድናንን በደንብ የሚያውቁት ሰዎች አሉ። ስለዚህ እኔ ቤተሰቤ ስለተነካ በዛ ሴንሲቲቭ ሆኜ ገናንቼ ያለኩት የዛትኩባት ነገር ነው እንጂ አስፈላጊ ከሆነ ከዛ በፊት ያወራነው ሙሉን ትፖስትና ሰው ከዛ እውነቱን ይረዳል። ያወራነውንም ሙሉን ትፖስትና ከዛ እውነቱን ይረዳል። እሷ እውነት ለህይወቷ የምትፈራ ቢሆን ኖሮ ስለ እኔ ብዙ ነገር ሰምታለች። እኔ ራሴ ደውዬ ደግሞ ነግሬያታለሁ። እኔ ፐርሰናል የራሴ በስራ የተነካካዋቸው በጣም ብዙ እኔም በህይወት የሚፈልጉኝ ሰዎች አሉ። ስለዚህ እኔ ከዚህ ነገር ወጥቻለሁ። ሚስቴ ተው ብላኝ። አንቺ ነገ አንድ ነገር ብትሆኝ አድናን ነው የሚባለው። ስለዚህ እባክሽ ይህን ነገር ለራስሽ ስትይ አጥፊ። እንደዚህ አይነት ቦታ ሄደሽ ምልክት ነግሬያት ስም ጠቅሼ አድናን ከምን አይነት ሰዎች ጋር ነው የተጣላው፣ ምንድን ነው ያለው ጀርባው ላይ ብለሽ አጣሪ። ነገ ለህይወትሽ አደጋ ነው ብያታለሁ። ይሄን እኔ እሷን የምጎዳ ሰው ብሆን ይሄን ለእሷ መንገድ አይጠበቅብኝም አይደለም። ለሌሎች ሴቶች ባለኝ ክብር አንጻር ከዛው እኩል በተደናገጡ በእሷ ስም በተደናገጡ ሴቶች ስም ሴት እህቶቼ ስም ይቅርታ ጠይቃታለሁ እንጂ እሷን እንደጎዳ ሰው ሆኜ እሷን እንደበደለ ሰው ሆኜ አይደለም ይቅርታ የምጠይቀው። ነገር ግን ቢኮዝ አንደኛ እንዳልፈራች እንደማትደነግጥ በደንብ ስለማቅ፣ ውሸት እንደሆነ አይምሮዋ እንደሚያውቅ በደንብ ስለማቅ። ለባለቤትህ ማመስገን የምትፈልገው አካል አለ? ሚስቴን በጣም ማመስገን እፈልጋለሁ። ሴት ሆና በእንደዚህ አይነት ትልቅ ማለት ከተማው ላይ አጀንዳ በሆነ ነገር ምንም አይነት ስሜት ሳይሰማት ጭራሽ ለእሷ አዝና እኔ እሷን ምንም አይነት ነገር እንዳላረግ ስትለምነኝ ስትማጸነኝ ነበር። ከልብ የእውነት መስሏት እሷም ተደናግጣ ስትለምነኝ ነበር። በጣም ባለቤቴን ነው ላመሰግን የምፈልገው። የእውነት በጣም ትልቅ ሴት ናት። ለየትኛውም ባለትዳር ሴት ምሳሌ የምትሆን ሴት ናት። በትንንሽ ነገሮች አይደለም እንዲህ አይነት በትልቅ ነገር እንኳን ምንም አይነት ነገር ትማትል። ለእሷ ያለኝን ክብር መናገር እፈልጋለሁ። በተረፈ እግዚአብሔር ያክብራት፣ በቃ ፈጣሪ ያክብራት። አመሰግናለሁ። እናመሰግናለን አድናን ሱልጣን፣ እናመሰግናለን። እግዚአብሔር ያክብርልን። እውነታው የሰማችሁት ነው። እንደ ሀገር የህሊናችን እውነት የሚያስቀለብሱ ሐሰት ቅብ አድርገው ሾላ በድፍን የሆኑ እውነታዎች፣ የማይታመን ወሬዎች አየሩንም ጓዳውንም ሞልተውታል።
ዋናው ጉዳይ ከዩቲዩብ ገቢነት ወሬውን በፊት አውራሪነት አራግቦ ብርና ቪው ከማግኘት በዘለለ በሁለቱ ወገን ሊያደርስ የሚችለውን ስነልቦናዊ ችግር አጢነነው አናቅም። ሰው ችግሩን ከመናገር ይልቅ የሰው ችግር እንደ ዝግባ ከማግዘፍ በቀር የተለየ ምርምራዊና አመክንዮ ድምዳሜ የለውም። ይህ ጉዳይ የአንድ ወገን ትክክለኛነት ተደማጭነት ለማግኘት ወደሚመስል አዝማሚያ ሊያደርሰን የሚችል እውነታ እንዳለው ብንረዳም ዋናው ጉዳይ መታመን ያለበት ግን አንድ ሰው የተከበረ ትዳር ካለው ያልተገባ የስልክ ግንኙነት ምን ያደርግለታል? በገዛ ይሁንታችን ሰዎች እንዲገቡ ካልፈቀድልናቸው በቀር ወደ ህይወታችን ዘልቀው ለመግባት እድል አያገኙም። ማን ነው ጥፋተኛ? ማን ጋ ነው እውነት ያለ? ኮሜንት መስጫው ቦክስ ላይ አስቀምጡልን። ሰናይ ምሽት።